ሰላም ሰላም ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንዴት ናችሁ አላችሁ? እኛ አለን እግዚአብሔር ይመስገን ላችኋለሁ። እስቲ አዲስ ጀማሪ ነኝ፣ እንደዚህ በቪዲዮ መጥቼ አላቅም። እስቲ አበረታቱኝ፣ ሰብስክራይብ አድርጉኝ ማለት ነው። በትህትና ጠይቃችኋለሁ። እስቲ መልካምነት ለራስ ነው፣ አርጉኝ፣ ሰብስክራይብ አደርጋላችኋለሁ። ውይ እቺ ሴትዮ ወይቺ ሴትዮ እንዳውስ አቋረጠችኝ ማለት ነው። እና ምን ልላችሁ ፈልጌ ነው፣ እቺ ሴትዮ በነገራችን ላይ በጣም አደገኛ ናት ማለት ነው። ይኸውላችሁ በሀገሬ ልጆች እንዴት እንደምትቀለድ ታመጣለች። 2 ቀን 3 ቀን አይታ ወደ ቢሮ ትመልሳለች። ታመጣለች 4 ቀን ቤቷ ቆሻሻ ምኑን አጽድተውላት አሳምረውላት ይቀመጣሉ ብላ ታመጣና ማለት ነው። ከዛ ወደ ቢሮ ትመልሳቸዋለች ማለት ነው። እና በጣም ነው የሚያሳዝነው። ደግሞ የምታመጣቸው እንዴት እንደሚያስቁኝ ስቃለው ለብቻዬ ማለት ነው። ሰው ሀገር ላይ ስትሆኑ ማለት ነው እንዴት እንደምስቅ እንደዚህ ይላሉ። የሀዲያ ልጆች ደግሞ እንደዚህ ነው የሚለው። ገና ከመግባታቸው እዚህ ቤት ምግብ አለ ወይስ የለም ይሉኛል ማለት ነው። እኔ በጣም ነው ምግብ አለ ወይስ የለም። የሀዲያ ልጆች ደግሞ እንደዛ ነው የሚሉት። የአማራ ልጆች ደግሞ ሲመጡ እዚህ ቤት በቃ ሰራተኛ ስታመላልስ እኔ መሳቅ ብቻ ነው ስራዬ ማለት ነው። የአማራ ልጆች ደግሞ እዚህ ቤት ወንድ የለም እንዴ? ሴት ብቻ ነው እንዴ? እዚህ ቤት ወንዶች የሉም እንዴ? ከወንድ ጋር ምን አለሽ? እኔ ምን አገባኝ? ወንድ ኖረ አልኖረ ስራ ከተሰጠ ስራውን መስራት ነው እንጂ ወንድ ኖረ አልኖረ እኔ ግራ ነው የሚያጋቡኝ። ማርያምን ዝም ብዬ እመለከታለሁ ማለት ነው። በጣም ነው የሚያስቁኝ። ደግሞ ኦሮሞች ተናጋሪዎች ሲመጡ ደግሞ አማራ ናት ወይስ ምንድን ናት ብሄሯ ብለው ይጠይቁኝ። ያ ረቢ ራሴን አዙሮኝ ሊደፋኝ ነው ማለት ነው። ምክንያቱም እዚህ ጋር እኔ እናንተ ብለን ብንሰራ ብዬ አስባለሁ። ኦሮሞ ናት አማራ ናት ብሎ ከመጠየቅ ጉራጌ ስትሆነ ነው። ጉራጌዎች ደግሞ ሲመጣ ምንድን ነው የሚሉ? ምንድን ነው ሴትዮዋ ጥሩ ናት ወይስ አይደለችም? ስራ ችግር የለም እንሰራለን ይላል ጉራጌ ማለት ነው። ጉራጌ ስራ ችግር የለውም፣ ስራ ምንም ይሁን ይሰራል። በቃ ስራ ችግር የለም እኮ ሴትዮዋ ጸባይዋ እንዴት ነው ብለው ይጠይቁኛል። አይ ጥሩ ናት እላቸዋለሁ። ጥሩ ነው ስራ 24 ሰዓት መሰራት አለበት እንዴ? እኔ እንጃ ብቻ በስመ አብ። ሰው እኮ ጸባይም ያስፈልጋል አንዳንዴ ማለት ነው። እና ጉራጌ ሲጠይቅ ሴትዮዋ ጥሩ ናት፣ ስለ ምግብ ስለምንም አይጠይቅም። በቃ ስራ ሲፈጋም ቢያደር ችግር የለበትም መሰለኝ። ግራ ነው የሚያጋቡኝ። 2 መጥተዋል እዚህ ቤት። አይ እኛ ሰው ነው ያልኩኝ። በቃ ስራ ችግር የለም ማለት ነው። በቃ እንደ ከብት ሲነዳ ለማደር ማለት ነው። ማርያምን እንዴት እንደሚያሳዝን እላቸዋለሁ። እስቲ ሰብስክራይብ አድርጉኝ እላቸዋለሁ። ወዳችኋለሁ ሁላችሁም። እግዚአብሔር ቀኗችሁ እያሳምርላችሁ እላቸዋለሁ። ሰብስክራይብ አድርጉኝ እላቸዋለሁ።